አሜሪካኖች አፍሪካውያን ህፃናትን ለአዞ ማጥመጃነት ይጠቀሙባቸው እንደነበር ታውቃላችሁን? በዛሬው መሰናዷችን ስለዚህ አሰቃቂ እውነተኛ ታሪክ የምናስቃኛችሁ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሻድ መልቲሚዲያ ፕሮዳክሽን ህፃናትን ለአዞ ማጥመጃነት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሻድ መልቲሚዲያ ፕሮዳክሽን ተከታታዮች እንደምናችሁ። በመግቢያው ላይ እንደገለጽንላችሁ በዛሬው መሰናዷችን አሜሪካኖች አፍሪካውያን ህፃናት ለአዞ ማጥመጃነት ይጠቀሙባቸው ስለነበረበት አሰቃቂ እውነተኛ ታሪክ የምናስቃኛችሁ ይሆናል። ፍሎሪዳ ከተማ አዞች በብዛት የሚገኙበት ከተማ ስለነበር አጥምደው የያዟቸውን አዞች ቆዳ ገፈው ጫማና ቦርሳን በመስራት በእጅ አውር ጥበብ ስራ ይራቀቁበታል። እጅግ ተወዳጅና ቀላል የሚሉት የአጠማመድ ዘዴ አላቸው። አዞቹን ለማደን ይረዷቸው ዘንድ ገና በአንቃልባ ላይ የሚታዘሉ ጡት ያልጣሉ ጥቁር አፍሪካዊ ህፃናትን ከእናቶቻቸው ነጥለው በገንዘብ ገዝተው ያመጧቸዋል። ገመድ አንገታቸው ላይ አስረው አዞቹ ባሉበት ባህር አቅራቢያ ያስቀምጧቸዋል። ህፃኑ ለረጅም ሰዓታት ከረሃብ ብዛት ሆዱ የተላወሰ በብሶት እንዲያለቅስና እንዲያነባ ይደረጋል። ድምፁን የሰሙት አዞች ከባህር ውስጥ ወደ ዳርቻውን እንዲሳቡ ለማድረግ መሆኑ ነው። አዞ አፉን ከፍቶ ሲጠጋ የልጁ አንገት ላይ የታሰረው ገመድ እየጎተቱ አዞን ለቀስታቸው ያመቻቻሉ። ደገናቸውን ወጥረው ኢላማቸው ውስጥ ያስገቡትና አነጣጥረው ይገድሉታል። ቆዳውንም ገፈው ጫማዎችና ቦርሳዎችን ያመርቱበታል። ምንም እንኳን አንዳንድ ጊዜ ልጁ በአዞ ከመበላቱ በፊት ቢታደጉትም ለልጁ ህይወት ግድ ሰጥቷቸው ሳይሆን ሌላን አዞ ለማጥመድ ይረዳቸው ዘንድ ነው። ለጥቂት ቀናትም ልጁን ወተት እያጠጡ ያቆዩትና ለተመሳሳይ አደና እንደገና እንደማጥመጃነት ጥቅም ላይ ያውሉታል። ልጁ በህይወት የመትረፍ እድልን ካገኘ ለሌላ አደን፣ በአዞ ከተበላም ሌላ ህፃን ይዘጋጃል። ሐሳብ ጭንቀታቸው አዞውን አድኖ ጫማና ቦርሳ ለመስራት ብቻ ነበር። ብዙ ልጆች የዚህ አስከፊ ድርጊት ሰለባ ሆኗል። ኒውዮርክ ታይምስ የተባለው የአሜሪካ ጋዜጣ እንደ አውሮፓውያን አቆጣጠር በ1923 ይህንን የማጥመጃ ዘዴ ለመጀመሪያ ጊዜ ይፋ አደረገ። ይህም በወቅቱ የፍሎሪዳና የቴክሳስ አዳኞች ይጠቀሙበት የነበረ ባህላዊ መንገድ ሲሆን በአሜሪካ ኮንግረስ ከመከልከሉ በፊት እንደ አውሮፓውያን የዘመን ቀመር ከ1870 ዓመት ጀምሮ ሲተገበር ቆይቷል። ሱብሃንአላህ፣ እቺ አሜሪካ እውነትም የነጻነት ሀገር ነችን? የዛሬው ፕሮግራማችን ይህንን ይመስል ነበር። ኢንሻአላህ ብዙ ነገር እንዳወቃችሁ ተስፋ እናደርጋለን። ቪዲዮውን ላይክ፣ ሼር እንዲሁም ለቻናላችን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሻድ መልቲሚዲያ ፕሮዳክሽን የሁሉ ጊዜ ምርጫችን።